በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሳይገባን እንደ ቸርነቱ ለዚህ ቀን ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነቷ ረድኤቷ አይለየን። የጻድቃን ሰማዕታቱ የመላእክት ተራዳኢነታቸው ከሁላችን ጋር ይሁን። አሁን ያለንበት ጊዜ የአብይ ጾም በመሆኑ ይህም የአብይ ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ታላቅ ጾም ነው። ከስሙ እንደምንረዳው አብይ ይላል። አብይ ማለት ታላቅ ከፍ ያለ ማለት ነው። እንደዚሁም ከሌሎች አጽዋማት ስናየው በቁጥሩም ከፍ ያለ ነው። እንደዚሁም ደግሞ አምላካችን ንጉሥ የሆነው መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑም አብይ የሚል ስያሜ ተሰጥቶታል። በአብይ ጾም ሳምንታት ውስጥ ሳምንታቱን ቅዱስ ያሬድ ታላቁ አባታችን ቅዱስ ያሬድ ሳምንታቱን ለ8 ሳምንታት ከፋፍሎ በቤተ ክርስቲያናችን አስተምሮ መሰረት መጽሐፍ ቅዱሳዊ የኦሪቱንም የአዲስ ኪዳኑንም ያጣቀሰ መጽሐፍትን በአግባቡ የሚገልጽ አድርጎ ለቤተ ክርስቲያን በተሰነደ መጽሐፍ ወይም በተለያዩ መጽሐፍቶች ለቤተ ክርስቲያናችን አበርክቶልናል። ይህም ሳምንታቱን ቅዱስ ያሬድ ሲከፋፍል 8ቱን ሳምንታት እንዲህ የሚል ስያሜ ሰጥቷቸዋል። 8ቱ ሳምንታት ምን እንደሚመስሉ ከዘረዘርን በኋላ እያንዳንዱ ሳምንታት ምንድናቸው የሚለውን ጠቅለል አድርገን በማየት የአብይ ጾም ሳምንታትን ግንዛቤ እንዲኖረን የሚያስችል ትምህርትን እንማማራለን። የመጀመሪያው ሳምንት ዘወረደ ይባላል። የሚቀጥለው ሁለተኛው ሳምንት ቅድስት፣ ምኵራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና በመባል ይታወቃሉ። እነዚህ 8 ሳምንታት ቤተ ክርስቲያናችን ቅዱስ ያሬድ ባስቀመጠላት የእግዚአብሔር ቃል መጽሐፍ ቅዱሳዊ የሆኑ አስተምሮዎችን በማንሳት ቤተ ክርስቲያን ለምእመኖቿ ትምህርትን ትሰጣለች። ስለዚህ ይህን ጾም ስንጾም እነዚህን ሳምንታት ትርጓሜያቸውን በመረዳት አምላካችን ለእኛ ያደረገልንን ታላቅ ነገር መረዳት አስፈላጊ ይሆናል ማለት ነው። ስለዚህ ይህ ጾም አምላካችን ከተጠመቀ በኋላ ሳይውል ሳያድር በገዳመ ቆሮንጦስ ሄዶ የጾመው ጾም ነው። ይህን ጾም በመጾሙ ያ ጥንተ ጠላታችን ዲያብሎስን ድል አድርጎ ረድቶታል። ስለዚህ እኛም ካሁን በኋላ ይህ ጠላታችን ከእግዚአብሔር ጋር ስለሆንን ጠላታችንን ሁልጊዜ እያሸነፍን ወደፊት በመገስገስ ወደሚበልጠው ርስቱን ለመውረስ አምላካችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ በዛም ስፍራ አዘጋጅላችኋለሁ፣ ወደዚያም ወስዳችኋለሁ እንዳለ ያ የተዘጋጀልን ስፍራ በአእምሮ ሊታሰብ የማይችል ከአእምሮ በላይ የሆነ ስፍራ ወደዛ ለመሄድ ደግሞ ምድር ላይ አምላካችን ስርዓትን ሰርቶ አሳይቶናል። ያ የሰራልንን ስርዓት በአግባቡ በመተርጎም በመረዳት በመኖር እኛም ያ በአባቴ ቤት ብዙ መኖሪያ አለ ያለው ወደዛ ወደ ርስቱ እንዲወስደን ዝግጅት የምናደርግበት ነው። ስለዚህ እነዚህ አጽዋማትን እግዚአብሔር አምላክ ሲደነግግልን ይህን የአብይ ጾም እሱ መጾም ተገብቶት ሳይሆን ጾሞ እኛ ከሱ ተምረን እኛም ጾመን ዲያብሎስን ድል እንድናደርግ ነው። እስቲ ሳምንታቶችን እንያቸው። የመጀመሪያው ሳምንት ዘወረደ ይባላል። ትርጉሙ ከሰማያ ሰማያት የወረደ ማለት ነው። ወረደ ሲባል ከሰማያ ሰማያት መውረዱን የሚገልጥ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ነው የሚለን።
እርግጥ ነው ወደ ሰማይ ይወጡ አሉ። ከፍጥረታት እነ ሄኖክን እነ ኤልያስን ብናይ አካሄዳቸው ከእግዚአብሔር ጋር ስለነበረ እግዚአብሔር አምላክ ነጥቋቸዋል፣ ወደ ሰማይ አድርገዋል። ነገር ግን ቀድመው ከሰማይ አልመጡም፣ ምድራዊ ነበሩ። አምላካችን ግን ከሰማይ ነበረ። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ተብሎ የተነገረው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። ስለዚህ ዘወረደ ማለት ከሰማያ ሰማያት የወረደ ማለት ነው። ከሰማያ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል፣ እንደዚሁም በኋለኛ ስሙ ኢየሱስ ክርስቶስ ወይም አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ነው። ለመዘከር የሚጾም ጾም ነው ማለት ነው። ጌታችን ጾመ ከማለት አስቀድሞ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነው። መጀመሪያ ሳምንት ዘወረደ ተብሎ ተሰይሟል። ይህም አምላካችን እርግጥ ነው ከሰማያ ሰማያት ወረደ ስንል መውረድና መውጣት ለሱ የሚነገር ሆኖ አይደለም። እርሱ በሁሉም ቦታ አለ። መውረድም መውጣትም ይህ ነው ተብሎ ወስነን ለእግዚአብሔር መናገር የምንችለው ነገር አይኖርም። እርሱ በሁሉም ቦታ አለ። በምድርም አለ፣ በባህርም አለ፣ በየብስም አለ፣ በሰማይም አለ። ስለዚህ ይህ ነገር ለሱ ወጣ ወረደ ተብሎ መነገሩ እኛ እንዲረዳን እንዲገባን እንጂ እርሱ ውስን አይደለም። እርሱ በሙሉ ምልኡ ነው። ስለዚህ ሰው ሆኖ መገለጡን ለማስረዳት እንዲገባን ነው እንጂ ለሱ መውጣትና መውረድ አይነገርለትም። ሰው ሆኖ መገለጡን ለማስረዳት አስፈላጊ በመሆኑ ነው። ሰው በመሆኑም ነው የሰው ልጅ ከዘላለም ሞት ድህነት ያገኘ ነው። አምላካችን በአጭር ቁመት በጠባብ ደረት ተወስኖ በምድር ላይ ሲመላለስ ያ የሕይወት ቃልን በእኛ ልቦና እየዘራ አምላካችን እንደዚሁም ስርዓትን አስተምሮናል። ጾሞ እኛ እንድንጾም ስርዓትን ሰርቶልናል። ተጠምቆ እኛ እንድንጠመቅ ጥምቀት ስርዓትን ሰርቶልናል። ሞትን ድል አድርጎ ተነስቶ እኛም እንድንነሳ አሳይቶናል። አንዳች ነገር እንዳይሰወርብን ሁሉ ነገር እንዲረዳን አምላካችን ሁሉን በግልጥ ያ ግልጥ የሆነው አምላክ ሁሉን በግልጥ አሳይቶናል። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምክንያቱም ያ የእኛን ስጋ ለብሶ በአጭር ቁመት በጠባብ ደረት በመወሰኑ እነዚህን ቃላት ቀጽለን ብንናገር ለዛ ለለበሰው ለስጋው ይስማሙታል። ለመለኮት ግን እንዲህ ብሎ አይነገርም። መለኮት ውስን አይደለም። መለኮት በአጭር ቁመት በጠባብ ደረት ሊወሰን አይችልም። ያ ስጋ ግን ስለሚወሰን ወረደ፣ መጣ፣ ሄደ የሚል ነገር ለስጋ ይነገራል ማለት ነው። ሌሎች ጾሞችንም እንደዚሁ በዚህ ዘወረደ በመጀመሪያው ሳምንት ላይ ጾመ ሕርቃል ብለንም ወይም ኤራቅሌዮስ በ614 ዓመተ ምህረት የነበረ የቤዛንታይን ንጉሥ ነው። ቤዛንታይን የአሁኗ ምስራቅ አውሮፓና መካከለኛ ምስራቅ ሀገራት ቤዛንታይን ኢምፓየር ነበረ። በቤዛንታይን ኢምፓየር ውስጥ ነበር የሚካተቱት። ስለዚህ የዛ ንጉሥ የነበረ ሕርቃል ለቤተ ክርስቲያናችን ባደረገው እርዳታ እንደዚሁም የአይሁዶች መስቀል ተማርኮ ነበርና ያንን መስቀል እንዲያስመልስላቸው ይህን ንጉሥ ጠይቀውት ይህ ንጉሥ ከፋርስ ጋር በነበረ ጦርነት ተዋግቶ ያንን መስቀል እንዲመለስ አድርጎላቸዋል። ያንን በማድረጉ ቅዱስ ሐዋርያት ያን ነገር ደንግገው በየዓመቱ ይጾሙት ነበረ። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል።
ሙሉ ታሪኩን ስለ ጾመ ሕርቃል በፍትሐ ነገሥት ውስጥ በትርጓሜ አንቀጽ 15 ላይ ማንበብ እንችላለን። ስለዚህ ዘወረደን ይህን ያህል ከተረዳን ወደሚቀጥለው ሳምንት እንሄዳለን። ሁለተኛው ሳምንት ቅድስት በመባል ይታወቃል። ቅድስት ማለት ትርጉሙ የተለየች፣ የነጻች፣ የከበረች ማለት ነው። አዎ ይኸውም ጌታችን ጾም የጀመረባት ልዩ የተቀደሰች የከበረች ልዩ ንጹሕ ክቡር በሚሆን በጌታችን በኢየሱስ ክርስቶስ የተጾመች ጾም መሆኗን ያመላክታል። አምላካችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ተናግሯል። ያም የእሱ ቅድስና ልክ ነው፣ ከአእምሮ በላይ ነው። ቅድስናውንም መጥነን መናገር አንችልም። እሱ በምሉእ ቅዱስ ነው። ስለዚህ ከሱ እኛም ቅድስና እንድንካፈል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ተናግሯል። ስለዚህ አምላካችን ያን ቅዱስ የሆነውን የዐቢይ ጾምን እሱ የተቀደሰው አምላካችን ሊያከብር በገዳመ ቆሮንጦስ ጾሞ ያ ቅዱስ የሆነው አምላካችን 40 ሌሊት 40 ቀን በመዓልት በመጾም 3 አርእስተ ኃጥአን ድል አድርጓል። እነዚህም 3ቱ አርእስተ ኃጥአን የሚባሉት ትዕቢት፣ ስስትና ፍቅረ ነዋይ ናቸው። የሰው ልጅ እነዚህን ድል ማድረግ የሚችለው በጾም በጸሎት ብቻ ነው። ይህን ካላደረግን በነዚህ በስስት በትዕቢትና በፍቅረ ነዋይ በመነደፍ ያ የምንፈልገውን የእግዚአብሔርን ርስት መውረስ ከእግዚአብሔር ጋር መኖር አንችልም። እርግጥ ነው በእነዚህ ነገሮች የተመታ አካላዊ ሰውነት ወይም መንፈስ ነፍስ ካለን ሁልጊዜ በኃጢአት ውስጥ እንደወደቅን እንኖራለን ማለት ነው። ስለዚህ ቅድስት የሚለው ስያሜ አምላካችን የጾመው ጾም በመሆኑ እንደዚሁም ያ ቅዱስ የሆነው አምላክ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎናል። ስለዚህ በምድር ላይ ስንኖር በቅድስና ሕይወት መኖር አለብን። ራሳችንን ለእግዚአብሔር ማስገዛት አለብን። ይህ የለበስነው ሥጋ እኛ ሙሽሪት ነን። ሙሽሪት ደግሞ ለሙሽራዋ በንጽህና ነው መቆየት ያለባት። ሥጋችንን ሳናሳድፍ ንጹሕ ሆነን ያ ሙሽራው ሲመጣ በቅድስና ሕይወት ኖረን ልንጠብቀው ይገባል። አሊያ ያ ሙሽራው ሲመጣ ሙሽሪትን ወደሱ አይወስዳትም። እኛ ሙሽሪት ከእግዚአብሔር ጋር ለመኖር በቅድስና ሕይወት ልኖር የግድ ይለናል። ሦስተኛው ሳምንት ምኵራብ በመባል ይታወቃል። ይህ ሦስተኛው ሳምንት ምኵራብ አይሁዶች የሰሩት መካነ ጸሎት ይባላል። ይህም ጸሎታቸውን የሚያደርጉበት ነው። የአሁኗ ቤተ ክርስቲያን ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በምኵራብ ውስጥ ሻጮችን፣ ለዋጮችን ይህ የአባቴ ቤት ነው፣ የአባቴን ቤት መሸጫ መለወጫ አታድርጉት፣ የአባቴ ቤት ለመንፈሳዊ አገልግሎት ብቻ ነው የሚሆነው ብሎ ጅራፍ አበጅቶ እየገረፈ ከመቅደሱ እንዳስወጣቸው የሚነግረን ነው። ይህም በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ ተመዝግቦ እናገኘዋለን። በሬዎችን፣ ላሞችን፣ በጎችን፣ ርግቦችን የሚሸጡን አገኘን የሚለን እነሱንም ደግሞ አምላካችን እየገረፈ አስወጥቷቸዋል። እርግጥ ነው ያን የሚያደርጉት ለመስዋዕት በኦሪቱ ጊዜ ለመስዋዕት የሚቀርቡት ዋኖሶች፣ በጎች፣ ላሞች ናቸውና ሰው መስዋዕት ሊያቀርብ ሲመጣ ከዛ እየገዛ ለመስዋዕት ይዞ ይገባ ነበረ። እንደዚሁም በመንገድ ሲመጡ ከቤታቸው ያ መስዋዕት የሚሆነውን እንስሳ ይዘው ሲመጡ ያ እንስሳ ደክሞ ወይም ያ እንስሳ ሲመጣ መንገድ ላይ እንከን ከገጠመው ዓይኑ ቢጠፋ ወይ እግሩ ቢሰበር ለመስዋዕት ስለማይቀርብ ገንዘብ ጨምረው ለውጠው ከዛ ጤነኛ የሆነውን ለመስዋዕት ያቀርቡ ነበረ።
ነገር ግን አምላካችን ከአሁን በኋላ ያ የኦሪቱ መስዋዕት ተሽሯል ሲል ሻጮችን፣ ለዋጮችን ከዛ ከመቅደሱ አስወጥቷቸዋል። አሁን በዛ በምኩራብ ውስጥ የሚቀርበው እውነተኛው የሆነው የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ አምላካችን ሻጮችን፣ ለዋጮችን አሁንም እየገረፈ ከመቅደሱ ያስወጣል። ስለዚህ ስናገለግል በቤተ መቅደስ ውስጥ ትርፍ ልናገኝ ወይም ገንዘብ ልንሰበስብ ሳይሆን በምእመኑ ላይ መልካሙን ስራ በመስራት ምእመኑ ትክክለኛውን የእግዚአብሔርን ርስት እንዲወርስ የሚያመላክት መንገድ የማሳየት በጎችን የምንጠብቅ መልካም እረኞች ሆነን በምኩራብ ውስጥ ማገልገል እንዳለብን አምላካችን ይነግረናል። እንደዚሁም በልባችን ያለ ክፋትን ጅራፍ ሰርቶ እየገረፈ በቃሉ ከልቦናችን እያስወጣው ነው ማለት ነው። ስለዚህ በንጽህና ሆነን በምኩራብ ውስጥ ማገልገል እንደሚኖርብን አምላካችን አስተምሮናል ማለት ነው። ስለዚህ ይህን ሳምንት በማስተዋል መቅደሱን በማክበር በመቅደስ ውስጥ በንጽህና ሆነን ለመገኘት ሁልጊዜ ዕለት ዕለት ራሳችንን መገሰጽ ይኖርብናል ማለት ነው። አራተኛው ሳምንት መጻጉዕ በመባል ይታወቃል። ይህ መጻጉዕ ስያሜው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ የሚገኝ ኃይለ ቃል ነው። መጻጉዕ ሲባል የሰው ስም አይደለም። መጻጉዕ ደዌ ወይም በሽታ ነው። ስለዚህ በደዌ የተያዘ ሰው ነው። ስለዚህ አምላካችን ያን መጻጉዕ እሱን ዓላማ አድርጎ ነው በዛ ቦታ ላይ ጉዞ ሄደው። እርግጥ ነው በዛ በሰለሞን መመላለሻ ላይ ሰዎች እዛ ላይ በቤተ ሳይዳ ሕሙማን ሁልጊዜ ይሰፍራሉ። እዛሽ ቦታ ላይ በመጠመቂያይቱ መልአኩ ከሰማያ ሰማያት ወርዶ አንድ ጊዜ ውሃውን ሲያናውጠው በመጀመሪያ ቀድሞ ወደዛች ወደ መጠመቂያይቱ የገባ ካለው ደዌ ሁሉ ይፈወስ ነበረ። ስለዚህ ሰዎች ያን እያደረጉ ፈውስን እያገኙ ወደ ቤታቸው ሲሄዱ ያ 38 ዓመት ከአልጋ ጋር ተጣብቆ የነበረው መጻጉዕ መዳንን እየናፈቀ መዳን ግን ያልቻለ ካጠገቡ ጋር ያሉት ቀድመው በመግባት ድህነትን አግኝተው ካጠገቡ ሲሄዱ እሱ ለረዥም ጊዜ በዛች በመጠመቂያይቱ ቦታ ተቀምጦ መዳንን ይጠባበቅ ነበረ። አምላካችን ይህን ሰው አይቶታል። ዓላማ አድርጎ ሄደው በዛች ቦታ ያንን ሰው ፍለጋ ነው። ያን ሰው ባየው ጊዜም ልትድን ትወዳለህን አለው። ያም ሰው አምላካችንን በአጭር ቁመት በጠባብ ደረት ሥጋ ለብሶ ስላየው ሰው ነው ብሎ መዳንና ለመዳንን ወይም አይ ማለት ሲገባው ማብራራት ጀመረ። ቀድመውኝ እየገቡ እኮ እየዳኑ ነው፣ እኔ ሰው የለኝም አለው። በምድር ላይ ስንኖር ሰው የለኝም ያልን ብዙዎች ነን። እርግጥ ነው ሰው የለኝም ብለን ተስፋ ቆርጠን በሰው ተመክተን ሰውን እያየን ብዙዎች አምላካችንን ወደ ልባችን ገብቶ አምላካችን እንደሚረዳን ተስፋ የቆረጥን ብዙዎች ነን። ይህም መጻጉዕ ሰው ነበር የሚጠብቀው። ሰው ተሸክሞ ወስዶ ወደ መጠመቂያይቱ እንዲያስገባውና መዳንን የፈለገው። ስለዚህ አምላካችንም ወይ እሱ ይዞት ወደ መጠመቂያይቱ እንዲያስገባው አሊያም ደግሞ ሰዎች ይከተሉት ስለነበር አምላካችንን ሰዎች አዞለት ወደ መጠመቂያይቱ እንዲያስገቡትና እንዲድን፣ ያ ነው ሐሳቡ። ሌላ ምንም ዓላማ የለውም። አምላካችንን አላወቀውም። ያ ብርሃን የሆነ አምላካችን አልጋህን ተሸክመ ሂድ አለው። ወዲያውኑ ቁርጭምጭሚቱ ጸና። አልጋው 38 ዓመት የተሸከመችውን አልጋ እሱ ተሸክሟት ሄደ። ጸሐፍት ፈሪሳውያንም መንገድ ላይ አልጋ ተሸክሞ ሲሄድ አዩት። ዕለቱ ሰንበት በመሆኑ አልጋህን ልትሸከም አልተፈቀደልህም፣ አልጋህን አውርድ አሉት። ያ ሰው አልጋህን ተሸክመ ሂድ አለኝ አለ። 38 ዓመት መሄድ የማይችል
ከደዌው ነፃ የሆነ ሰው ያ ሰው አለ። ያን ቅዱስ የሆነውን አምላኩን ፈጣሪውን ዘነጋ። ያ ደግ ሰው አዳነኝ እንኳን አላለም። ያ ሰው አላቸው። ሕዝብም ስለነበረ ጸሐፍት ፈሪሳውያን አላዩትም። በሌላ ቀን በቤተ መቅደስ አገኘውና ይህን መጻጉዕ ከዚህ የከፋ እንዳይደርስብህ ኃጢአት አትስራ አለው። መጻጉዕ ልክ ነው። ቤተ ክርስቲያናችን አባቶች እንደሚያስቀምጡት ይህ ሰው ነው መጨረሻ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስን በጥፊ የመታው ብለው ከዚህ የከፋ እንዳይደርስብህ ያለው ያውቀዋል። በደሉን ቀድሞ ከበደሉ ለመራቅ ፍቃደኛ ያልሆነ ነፃ ፍቃዱን በልቅ የሚጠቀም ሰው ነውና መጨረሻ ላይ አምላካችንን ያዳነውን አምላክ በጥፊ የመታ እሱ ነው ብለው ቤተክርስቲያናችን መንፈስ ቅዱስ በገለጸላቸው አንድምታው ላይ አስቀምጠውታል። ስለዚህ አምላካችን እኛ በደዌ የተያዝነውን በነፍስ ደዌ በስጋ ደዌ የተያዝነውን ሊያድን ወደ ምድር መጥቷል። ስለዚህ እሱ ወደ ምድር ከመጣ በኋላ የሰው ልጅ በደዌ ቢያዝም በፊት ያቺ ጸበል መጠመቂያይቱ አንድ ሰው ብቻ ነበር የሚድንባት። አምላካችን ግን ወደ ምድር ከመጣ በኋላ መጠመቂያዎች ሁሉ ከአንድ በላይ 100,000 ሰው ያድናሉ ማለት ነው። ማዳኑን በሰፊው አደረገው። ስለዚህ እኛም ካለን ደዌ ካለን የነፍስ ደዌ የስጋ ደዌ ለመዳን ወደ አምላካችን መጠጋት ያስፈልገናል። ሰው የለኝም እንዳለው ያ መጻጉዕ ሰው ላይ መጠጋት የለብንም። ዳዊት ሲናገር ምን አለ? ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ አለ። ተራሮች ያላቸው እነዛ ባለጸጋ ሁሉ የሞላላቸው ሰዎችን አየው፣ እንዲረዱኝ ጠበቅኩ። ረዳቴ ከወዴት ይምጣ አለ። የሚረዳኝ አጣሁ አለ። ልክ እንደ መጻጉዕ ረዳቴስ ከእግዚአብሔር ነው አለ። ረዳቱ እግዚአብሔር ብቻ መሆኑን ዳዊት ጠንቅቆ በመዝሙራቱ ነግሮናል። ስለዚህ እኛም ሊረዳን የሚችለው ሰው ላይ መጠጋት የለብንም። ያ መጻጉዕ እንዳለው ሰው የለኝም ማለት የለብንም። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ የሆነው በአጭር ቁመት በጠባብ ደረት የተወሰነው አምላካችን እኛን ለማዳን ነው። ስለዚህ እሱ ላይ መጠጋት እሱ ላይ መጣበቅ ይኖርብናል። ከሱ ከራቀን ከቅርንጫፍ ከግንድ ላይ ቅርንጫፍ መሬት ላይ ከወደቀች እንደምትደርቀው ሁሉ እኛም ከዛ ከአምላካችን የወይን ግንድ ከሆነው ከአምላካችን ከቅርንጫፉ እንዳንወድቅ ሁልጊዜ በቅድስና ሕይወት ልንኖር በጾም በጸሎት ልንወሰን ይገባል ማለት ነው። 5ኛው ሳምንት ደብረ ዘይት ይባላል። ደብረ ዘይት ይሄ 5ኛው ሳምንት ስያሜው የተወሰደው ከማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን ሚስጥራትን በተለያየ ቦታ ገልጧል። ሚስጥረ ጸሎትን በጌቴሰማኒ፣ ሚስጥረ መንግስቱን በደብረ ታቦር፣ ሚስጥረ ቁርባንን በቤተ አልዓዛር፣ ሚስጥረ ትንሣኤ ሙታንን በቤተ ኢያኢሮስ፣ ሚስጥረ ምጽአቱን ደግሞ በደብረ ዘይት ገልጧል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና ሚስጥረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይት ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ቀን ቀን በምኩራብ ያስተምራል፣ ሌሊት ሌሊት ደግሞ በደብረ ዘይት ያድራል። ይህንም ቅዱስ መጽሐፍ እንዲህ በማለት ይመሰክራል። ዕለት ዕለት በመቅደስ ያስተምር ነበር፣ ሌሊት ግን በደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር ብሎ መጽሐፉ ይነግረናል። ይህንም በሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ተመዝግቦ እናገኘዋለን። አምላካችን
መጨረሻም ሲመጣ በዛች በደብረ ዘይት ነው የሚገለጠው። ስለ ምጽአቱ ነው ያስተማረው። የመጨረሻው ጊዜ መንግስት በመንግስት ላይ ይነሳል፣ ወንድም በወንድሙ ላይ ይነሳል፣ ፍቅር ይቀዘቅዛል ብሎ የተናገረው ነገር እነዚህ የምጥ ጣር መጀመሪያ ናቸው አለ። ይህንም ያለው ሐዋርያቶች ያ የመጨረሻው ጊዜ የመምጣትህስ ጊዜ መች ነው ብለው ሲጠይቁት ነው። ስለ ምጽአቱ ሲነግራቸው ይህን ነገር ነግሯቸዋል። ስለዚህ በጾም ተወስነን በቅድስና ሕይወት በስጋው ደሙ ታትመን እግዚአብሔርን ካልጠበቅ ነው አምላካችን መምጫው እንደደረሰ አሁን የምናያቸው በዓለም ላይ ያሉ ነገሮች ሁሉ እንደዚህም በቤታችን በምንመለከተው መናገር ግልጽ ነው፣ ይቻላል። የመጨረሻው ጊዜ መሆኑ ምንም አንድ ሁለት ብለን የምንከራከረው ነገር አይኖርም። የመጨረሻው ጊዜ መድረሱን ሰዎች ከእግዚአብሔር ይልቅ በተለያየ ስጋዊ ቴክኖሎጂ ተጠምደው እግዚአብሔርን ትተው ፊታቸውን ስክሪን ላይ የኮምፒውተር ስክሪን ወይም የሞባይል ስክሪን ላይ ነው ጊዜያቸውን የሚያጠፉት። በቲክቶክ፣ በዩቲዩብ፣ በተለያየ ሶሻል ሚዲያዎች የሰው ልጅ ተጠምዶ ለአምላኩ ጊዜ መስጠት ካቆመ ሰንብተዋል። አምላካችን ያ የሞተልን አምላካችን ያ የዘላለም ሕይወት የሆነን አምላካችን አሁንም በሽንገላ እንጠራዋለን። እኛ ሸንጋዮች ነን። መሪዎቻችንም በቲቪ መስኮት ላይ ብቅ እያሉ ይህን ያደረገልን እስካሁን እግዚአብሔር ነው ይላሉ። ኢየሱስ ክርስቶስ ረዳን ይላሉ። ነገር ግን በስሙ ሊሸቅጡ እንጂ ማንም አላወቀውም። እሱን የሚያውቅማ እሱን መስሎ ይኖራል። ብትወዱኝስ ሕጌን ጠብቁ፣ እኔን መስላችሁ ኑሩ እንዳለው እግዚአብሔርን መምሰል አልቻልንም። ልክ ነው። እሱ ወደ ምድር ሲመጣ ያሳየን ነገር ሁሉ መተግበር አቅቶን ፍቅር የለንም። የነገሮች ሁሉ መቋጫ ፍቅር ነው። ነገር ግን በስሙ አሁንም እየሸቀጥን እንገኛለን። ስለዚህ የመጨረሻው ጊዜ አጭር ጊዜ ነው የቀረውና ሁላችንም ንስሐ ገብተን በቅዱስ ሥጋውና በክቡር ደሙ ታትመን የዘላለም ሕይወት እንድንወርስ ዕለት ዕለት መዘጋጀት ይኖርብናል። ስድስተኛው ሳምንት ገብርኄር በመባል ይታወቃል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስያሜውም የተወሰደው ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ነው። ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። ስለዚህ መጽሐፉ እንዲህ ነው የሚለን። የሰው ልጅ አንድ ሰው አገልጋዮችን ይለናል ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ 10 አድርጎ ጌታዬ 5 መክሊት ሰጥተኸኝ ነበረ፣ ወጥቼ ወርጄ 5 አትርፌያለሁ ብሎ ለጌታው አቀረበ። ጌታውም አንተ ጎበዝና ታማኝ ባሪያ፣ በጥቂት ታምነሃልና በብዙ ሾምሃለሁ፣ ሂድ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለው ወጥቶ ወርዶ አትርፎ 4 አድርጎ አቀረበ። እርሱም ጌታው አንተ ታማኝ ባሪያ፣ በጥቂት ታምነሃልና ወደ ጌታ ደስታ ግባ አለው። 1 የተቀበለው ሰው ግን መክሊቱን ወስዶ ቀበራት። ጌታው በተቆጣጠረው ጊዜ የቀበራትን መክሊት አምጥቶ ለጌታውም እንዲህ አለ፣ የትዕቢት ቃልን አንተ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ እንደሆን ካውቃለሁ አለ። ሎቱ ስብሐት ለአምላካችን ይህን አለው። ስለዚህ ፈራሁና የሰጠኸኝን መክሊት ቀበርኳት። እነሆ መክሊት ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበው። ጌታውም አንተ ክፉና ሐኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበር? ነግዶ ለሚያተርፍ ሰጠው ነበር። ይህን ክፉና ሐኬተኛ ባሪያ እጅ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ውሰዱት።
መክሊቱን ቀሙና ለባለ 10 ጨምሩለት ብሎ አዘዘ። አዎ ይህም በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈው ሰው ክርስቲያን ዋጋ እንዳለው ነው። በፈጣሪ ዘንድ መልካም፣ በጎ፣ ታማኝ ባሪያ ተብሎ ይሸለማል። ባተረፈው ደግሞ ባያተርፍ ደግሞ ሀኬተኛ ባሪያ፣ አገልጋይ ይባላል። ቅጣቱንም ይቀበላል። እንግዲህ እኛ ታማኝ አገልጋይ መሆን ይጠበቅብናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። ስለዚህ እኛም በተሰጠን መክሊት ሁልጊዜ አፍርተን ልንገኝ ይገባል። ይህን ካላደረገን ሀኬተኛ ባሪያ ተብለን መጨረሻ ላይ እግዚአብሔር አምላክ ጥርስና መፏጨት ወዳለበት ወደ ጥልቁ ጣሉት እንባላለን። ያን ከመባላችን በፊት በተሰጠን መክሊት ልናገለግል ይገባል። በቅድስና ሕይወት ልንኖር ይገባል። አምላካችን የሰጠን መክሊት አለ። በሽተኛ መጠየቅ ሊሆን ይችላል። ለተቸገሩ ማብላት ሊሆን ይችላል። መልካም ነገር ማድረግ ሊሆን ይችላል። መልካም የምንላቸው ነገሮች ሁሉ በውስጣችን ያሉት እነዛን ነገር መቅበር የለብንም፣ ማድረግ ይኖርብናል ማለት ነው። ያንን ካደረግን አዎ ታማኝ ባሪያ ተብለን እግዚአብሔር አምላክ መጨረሻ ላይ ሲመጣ በክብር ከሱ ጋር ወደ ርስቱ እንገባለን ማለት ነው። ያንን ለማድረግ አዎ መክሊታችንን መቅበር አይኖርብንም ማለት ነው። 7ኛው ሳምንት ኒቆዲሞስ በመባል ይታወቃል። ኒቆዲሞስ 7ኛው ሳምንት ነው። ይህም ኒቆዲሞስ ስያሜውም የተገኘው በዮሐንስ ወንጌል ምዕራፍ 3 ተመዝግቦ እናገኘዋለን። ኒቆዲሞስ የተባለ የአይሁድ አለቃ ነው። ስለ እሱ ታሪክ የሚተርክ ነው። ኒቆዲሞስ በ3 መንገድ የአይሁድ አለቃ ነበረ። ስልጣን ነበረው፣ እውቀት ነበረው፣ ሀብት ነበረው። ስለዚህ የተሟላ ነገር አለው ማለት ነው። ኒቆዲሞስ ስልጣን አለው፣ እውቀት አለው፣ ሀብት አለው። ሰው ስልጣን ቢኖረው ሀብትና እውቀት ላይኖረው ይችላል። እውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረው ደግሞ እውቀትና ስልጣን ላይኖረው ይችላል። የተሟላ ነገር ያለው በጣም ጥቂት እንደዚሁም ላይኖር ይችላል። ኒቆዲሞስ ግን ሶስቱንም አንድ ላይ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌል ለመማር ከአይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ሄዶ ይማር ነበረ። ኒቆዲሞስም ፈሪሳውያን ማመን ባልቻሉበት በዚያች ዘመን ጀምሮ ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው ነበረ። ብዙ ሰዎችን እናውቃለን ማለት ከመልካም ነገር ሊከለክላቸው፣ ኒቆዲሞስ ግን አዋቂ፣ ብዙዎቹ የተሟላ ነገር ካላቸው፣ ሀብት፣ ስልጣን፣ እውቀት ካላቸው የእግዚአብሔርን ቃል ለመማር ወይንም ወደ እግዚአብሔር ከመቅረብ ይከለከላሉ። ምክንያቱም እነዚህ ማነቆ ሆነው ይዘዋቸዋል። ኒቆዲሞስ ግን ይህ አልያዘውም። ስልጣኑ አላስቀረውም። እግዚአብሔር ጋር መቅረብ እውቀቱ አላስቀረውም። ሀብቷ ሁሉ ነገር የተሟላለት ሰው ነው። ግን የእግዚአብሔር ፍቅር የእግዚአብሔር ቃል ልቡን አላሳረፈውም። ልቡ ሊያርፍ አልቻለም። ያቺ ሴት የምናውቃት ያቺ ሴት መግደላዊት ማርያም ሁሉ ነገር ያላት ሴት ነች። መልከ መልካም ነች። ሴቱ ወንዶች ወደ እሷ ይቀርባሉ፣ ሁሉ ነገር ይሰጧታል፣ ሁሉ ነገር አላት። ነገር ግን ደስታዋ ከእሷ የራቀ በመሆኑ ያ ልብን የሚያሳርፈውን አምላኳን ፍለጋ ሄዳለች። ስለዚህ ሁሉ ነገር ቢኖረንም እንኳን እኛ ምናልባት ምድር ላይ ስንኖር ይህ ቢኖረኝ እያልን እንተጋለን። ያ ቢኖረን ልባችን የሚያርፍ ይመስለናል፣ ግን አይደለም። ሁሉም እያለን ልባችን ሊያርፍ አይችልም። ልባችን የሚያሳርፍልን እግዚአብሔር ብቻ ነው። ወደ እሱ መጠጋት ነው። እሱ ጋር ካልተጠጋን ሀብት ቢኖረን፣ እውቀት ቢኖረን፣ ስልጣን ቢኖረን ልባችን ሊያርፍ አይችልም። ኒቆዲሞስም ሁሉ እያሉለት ልቡ ሊያርፍ አልቻለም። ልቡ ተጠምቷል። ያ መድኃኒታችን ኢየሱስ ክርስቶስ ከአንደበቱ የሚወጡት ቃላት አዎ ልቡን አርክተውታል። ሌሊት የተደበቀ የአይሁድ አለቃቸው ነበርና እንዳይቃወሙት ተሸሽጎ ይማር ነበረ። ይህ ኒቆዲሞስ እንዴት የታደለ ሰው ነው! መጨረሻ ስለ አምላኩም መስክሯል።
እንደዚሁም አምላኩም ደግሞ ትልቁን የጥምቀት ስርዓትም ለኒቆዲሞስ አስተምሮታል። የሰው ልጅ ዳግም ከውሃና ከመንፈስ ካልተወለደ አይድንም አለው። ኒቆዲሞስም እንዴት ይሆናል? የሰው ልጅ አንዴ ከተወለደ በኋላ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? አለው። ኒቆዲሞስ አልገባውም። አንተ የአይሁድ መምህር ስትሆን ይህን ሳታውቅ ኖሯልን? ብሎ አምላካችን የሰው ልጅ ዳግም ከውሃና ከመንፈስ መወለድ አለበት አለ። የሰው ልጅ ነው ያለው እዚህ ጋር። አብዛኞቹ በሌላ በክርስትና እምነት ውስጥ ያሉ ካደግን በኋላ ካወቅን ከተማርን በኋላ እንጠመቃለን። ይሄ የማያስገድ ነው። ይኸው እዚህ ጋር እኮ አምላካችን የሰው ልጅ ነው ያለው። ካደግክ በኋላ አላለ። እንደዚሁም ወንጌልን ከተማርክ በኋላ አላለም። ስለዚህ የሰው ልጅ ዳግም ከውሃና ከመንፈስ ይወለድ አለ። ቅድስት ቤተ ክርስቲያንም ልጆቿን ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ወስዳ ልጅነት እንዲያገኙ ዳግም እንዲወለዱ ታደርጋለች ማለት ነው። ይህን የአምላኳን ቃል ይዛ ልጆቿ ለክብር እንዲበቁ ርስቱን እንዲወርሱ ወደ ቤተ መቅደስ ይዘን እንገሰግሳለን። በ40 ቀን በ80 ቀናቸው ዳግም ውልደትን ያገኛሉ። ለኒቆዲሞስ ይህን የነገረው ኒቆዲሞስ በእግዚአብሔር ቃል በእግዚአብሔር ፍቅር ተማርኳል። ሀብቱ አላስቀረውም። እንደዚሁም ስልጣኑ እውቀቱ አላስቀረውም። ባዶ እነሱን ጥሎ ወደ እግዚአብሔር ነው የቀረበው። መጨረሻ ላይም የሚደንቀው ነገር ይህ ኒቆዲሞስ የአምላካችንን ቅዱስ ሥጋ ወደ ተከበረ ወደ ማረፊያ ቦታ ያሳረፈ ከአርማትያስ ዮሴፍ ጋር አንድ ላይ ሆነው ሁለቱ ናቸው ይህን ያደረጉት። እግዚአብሔር እንዴት ያለ አምላክ ነው! ከዛ ጠርቶ አምጥቶ መጨረሻ ላይ የእሱ ምርጥ ዕቃ አገልጋይ ያደረገው ታላቅ አባት ነው ኒቆዲሞስ። እንዴት የታደለ ሰው ነው! በዓለም ላይ ያሉ ሀብቱ፣ እውቀቱ፣ ስልጣኑ ከእግዚአብሔር ያላስቀረው ስንቱን አስቀርቶታል። እንኳን እነዚህ ሶስቱ ተሟልተውለት አይደለም። ስልጣን ብቻ ስላለው ከእግዚአብሔር የራቀ ብዙ ነው። እውቀት ብቻ ስላለው ከእግዚአብሔር የራቀ ብዙ ነው። ሀብት ብቻ ስላለው ከእግዚአብሔር የራቀ ብዙ ነው። እነዚህ ሶስቱማ ቢኖሩት እኔ እግዚአብሔር ነኝ ይላል በአሁኑ ሰዓት። እኔ ነኝ ፈጣሪያችሁ ይላል በአሁኑ ሰዓት። ኒቆዲሞስ ግን በትህትና የተሰበረ ልብ ያለው ሰው ነው። መጨረሻም የአምላኩን ቅዱስ ሥጋ ወደ ማረፊያ ቦታ ከዮሴፍ ከአርማታዊ ዮሴፍ ጋር አንድ ላይ ሆነው ያሳረፉት ኒቆዲሞስ እና ዮሴፍ ናቸው። የታደለ አባት ነው። 8ኛው ሳምንት ሆሳዕና በመባል ይታወቃል። ሆሳዕና ይህ ትልቅ በዓል ነው። በአብይ ጾም ይሄ 8ኛው ሳምንት አብይ በዓል ነው። ሆሳዕና በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ተመዝግቦ የምናገኘው ታሪክ ነው። ይህም ሆሳዕና ስያሜው መድኃኒት ወይም አሁን አድን ማለት ነው። አምላካችን መድኃኒት ነው፣ አሁን አድን ማለት ነው። ክብር ይግባውና አምላካችን በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ አእሩግ ሕፃናት ምስጋና አቅርበውለታል። ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትህትናውን የገለጠበት ነው። ይህም ዓለም አምላካችን መድኃኒታችን ክርስቶስ ለሐዋርያቶች እነዛ የታሰሩ አህያዋ ከነውርንጫዋ አሉ፣ ሂዱና ፈታችሁ አምጡልኝ። ጌታው ለምን ቢላችሁ ጌታቸው ይሻቸዋል ብላችሁ እነዛን የታሰሩትን አምጡልኝ አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን እነዛ አህያዎች ምሳሌ የሰው ልጅ ነው። የሰው ልጅ በተለያየ ኃጢአት ታስሮ በየቦታው ነው ያለው። እነዛ በኃጢአት የታሰሩትን ወደ እኔ አምጡልኝ ልፍታቸው፣ መድኃኒት ነኝ እኔ መድኃኒት ልሆናችሁ አለን። ሌላው ደግሞ እነዚህ አህያዎች ትልቋ አህያ
በኦሪት ትመሰላለች። ትንሿ አህያ ደግሞ አዲስ ነችና በአዲስ ኪዳን ትመሰላለች። ስለዚህ የአዲስ ኪዳንና የብሉይ ኪዳን ስርዓትን አንድ ላይ አድርጎ እኔ ነቢያትና ሕግን ልሽር አልመጣሁም ላጸና እንጂ እንዳለ ያጸናበት ዕለትም መሆኑን ያስረዳናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ትሕትናውንም ለመግለጽ እሱ ንጉሥ ሆኖ ሳለ ንጉሥ ነገሥታት በፈረስ ላይ ሲሆኑ እሱ ግን የትሕትና አባት ነውና ትሕትናን ሊያስተምረን የተናቀችውን አህያ መረጠ። በእርሷ ላይ ሆኖ ሆሳዕና በአርያም በእግዚአብሔር ስም ይመጣ የተባረከ ነው እያሉ ሰዎች ልብሳቸውን እያነጠፉ የሰራህልን ስርዓት ለስላሳ ነው ሲሉ ነው። ልብስ ስንለብሰው እንደማይኮሰኩሰን ሁሉ የአምላካችንም ስርዓት የአምላካችንም ሕግ ለእኛ የሚመች መሆኑን ለማጠየቅ ልብሳቸውን እያነጠፉ ሆሳዕና በአርያም በእግዚአብሔር ስም ይመጣ የተባረከ ነው እያሉ የዘንባባ ዝንጣፊ ይዘው አምላካችንን አመስግነውታል። ጸሐፍት ፈሪሳውያንም እነዚህ ሕፃናትን ዝም በሉ በላቸው አለ። በወራት ውስጥ ያሉ በአንድ ዓመት ያሉ አንደበት የሌላቸው አንደበት አውጥተው አምላካቸውን አመሰገኑ። ፈጣሪያቸው ነውና የሚደንቅ እኮ ነው። ጸሐፍት ፈሪሳውያን ይሄ ነገር እንዴት ሆነ ብለው መደነቅ ሲገባቸው እነሱ ስርዓትና ሕግ ላይ ነው ያላቸው። ይህን አታድርጉ በላቸው፣ ይህን በሉ። አምላካችን ግን እነዚህ ሕፃናት ዝም ቢሉ የቢታንያ ድንጋይ ተነስቶ ያመሰግነኛል ያለው የዳዊት ትንቢት እንዲፈጸም ሆነ። ድንጋዮች እየተነሱ አንደበት አውጥተው አምላካችንን አመስግነውታል። አምላካችን የፍጥረት ሁሉ ባለቤት የሆነው መድኃኔዓለም ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ በነዛ በድንጋዮች ተመስግነዋል። አንደበት አውጥተው አመስግነውታል። ያቺ አህያ ባለውለታው ነች። ትሕትናውን ሊያሳይ በዛ በከብቶች ግርግም በተወለደበት ጊዜ አህያዎች ትንፋሻቸውን ወቅቱ ቀዝቃዛ በመሆኑ ትንፋሻቸውን ገብረውለት ነበረ። ባለውለታው ነች። ያቺን ትንሣኤ የሌላትን አህያ ባለውለታውን የማይረሳ አምላክ እኛን እንዴት ይረሳናል? የሰው ልጅ እንዴት ተረሳው ይላል። እግዚአብሔር መቼም አይረሳንም። የፈጠረውን ፍጥረት የማይዘነጋ አምላክ፣ የፈጠረውን ፍጥረት የሚመግብ አምላክ እንኳን እያመለክ ነው አይደለም የማያመልኩትንም የማይዘነጋ አምላክ ነው። ይህ አምላክ ለሱ ምን ይከፈላል? ከእርሱ ጋር ሁሌ ብንኖር የእርሱን ቃል እየሰማን በሱ ሕግ እየኖርን እሱ ላይ ተጣብቀን ከወይን ግንዱ ላይ ሳንወድቅ ቅርንጫፍ ሆነን ፍሬ እያፈራን ስንኖር አባቱም ደስ ይለዋል። አባቱም ያንን ፍሬ የሚያፈራውን እንዲለመልም ድጋሚ ያስተካክለዋል። ስለዚህ ወይን ግንድ ላይ ያለን ግን ፍሬ ካላፈራን ተቆርጠን እንጣላለን፣ እንደርቃለን፣ ወደ እሳትም እንጣላለን። ስለዚህ ያ ሕይወት የሆነውን መድኃኔዓለም ኢየሱስ ክርስቶስ ከእርሱ ጋር ልንጣበቅ ይገባናል። ይህም ጾም የሚያስተምረን ይህን ነው። በፍቅር እንድንኖር ፍቅረ ነዋይን ትተን ትዕቢትን ትተን ዝቅ ብለን ለእግዚአብሔር የተገዛ ማንነት እንዲኖረን ነው። ይህን ካላደረግን ሥጋው ደሙ ተቀብያለሁ ቆርቤያለሁ ብለን ከእግዚአብሔር ሕግ ውጭ የኖርን ርስቱ መውረስ አይቻልም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በጾሙ እነዚህን በአንድ ቪዲዮ ላይ 8ቱን አጽዋማት አጠር አድርገን ለማየት ሞክረናል። ይቆየን። ወስብሐት ለእግዚአብሔር።